ኢንቨስትመንት አንድን ኤክስፔንዲቸር ኦፍ ካፒታል ወይም ካፒታልን እውቀትን እነዚህ ሚንስ ኦፍ ፕሮዳክሽን የሚባሉትን ተጠቅሞ አንድ ተጨባጭ የሆነ ትርፍ የሚያመጣ የንግድ እንቅስቃሴ ላይ ማሰማራት ነው። ሶ በኢትዮጵያም ከለፉት አይ ቲንክ 20 ዓመታት በላይ የኢንቨስትመንት ህግ ነበረን። አሁን በቅርብ ያለው ሪሰንትሊ የጸደቀው በ2012 የኢንቨስትመንት አዋጅ ቁጥር 1180 2012 ነው። ሶ በዛ እሱን ተከትሎ ደግሞ የሌሎች ደንቦች አሉ። የኢንቨስትመንት ደንብ አለ፣ መመሪያ አለ ራሱ የኢንቨስትመንት ኮሚሽን የሚያወጣው። ሌሎችም ደግሞ እንግዲህ ኢንቨስትመንት ሲባል በኢንቨስትመንት ህግ ብቻ ሳይሆን ሌሎች ህጎችም የንግድ ህጉ፣ የባንክ ህጎች፣ የብሔራዊ ባንክ ዳይሬክቲቮች፣ የታክስ ህጎች እነዚህን ሁሉ ኢንቮልቭ የሚያደርግ ነው። አጠቃላይ ሰው አንድ ኢንቨስተር ወይም አንድ በኢንቨስትመንት ዙሪያ የተሰማራ ኩባንያ ተጠያቂነቱ በብዙ ወይም ሊጋል ፍሬምወርኩ አጠቃላይ የህግ ማዕቀፉ የሲንግል የኢንቨስትመንት ህግ ብቻ ሳይሆን በብዙ ህጎች የሚገዛ ነው ማለት ነው። ኢንክሉዲንግ ሌበር አንድ ካምፓኒ ወይም እንደ ኢንቨስተር ሰራተኛ ይቀጥራል። ሰራተኛ ከቀጠረ የአሰሪና ሰራተኛ ጉዳይ አለ። ስለዚህ ለዛ እነዚህ ሁሉ ህጎች አንድ ላይ ሆኖ ነው በኢንቨስትመንት ኮምፕላያንስ ወይም በኢንቨስትመንት ዙሪያ የተሰማራ ሰው እነዚህን ሁሉ ህጎች ከግምት አስገብቶ ነው የሚንቀሳቀሰው ማለት ነው። ፐርሚትም ላይሰንስም የተለያዩ ፍቃዶችም ፕሮሰሶችም የሚያገኘው በየአመቱ ኮምፕላይ የሚያደርጋቸው ወይም ለህግ የሚገዛባቸው እነዚህ ህጎች ናቸው ማለት ነው። እና በአጠቃላይ ኢንቨስትመንት ትልልቅ ብዙ ሀገራት ያደጉ ሀገራት ያለ ኢንቨስትመንት ያደገ ሀገር የለም። በመጀመሪያ ደረጃ ኢንቨስትመንቱ ምን አይነት ነው? ማን ነው ኢንቨስት የሚያደርገው? የግል ነው? የመንግስት ነው? የጆይንት ቬንቸር ነው የሚለው ኢሹ እንዳለ ሆኖ ለአንድ ሀገር እድገት ኢንቨስትመንት እንደ ጀርባ አጥንት ነው ማለት ይቻላል።